እግዚአብሔር ልብን ያያል እና ሰው እንደሚያይ አያይም ብሎ እግዚአብሔር ተናገረና ሁሉንም አልፈለጋቸውም። የዳዊት ወንድሞችን በሙሉ ዳዊት ቅዱሳን በሌለበት እሱ በሌለበት ዳዊት በሌለበት ባልተሰለፈበት ባልተገኘበት ፕሪፔር ባላደረገበት ውበቱን መልኩን ልብሱን ባላሳመረበት ቦታ ባልተሰለፈበት ቦታ እግዚአብሔር ከዱር ከበግ እረኝነት ነው የጠራው። ያ ሃሌሉያ። አልቀረበም ለውድድር። የሆነ ቦታ ላይ መገኘታችን በፊዚካል የሆነ ቦታ መገኘታችን የሆነ ቦታ ላይ መወዳደራችን በሆነ ሰዎች እንግዲህ ከቤተሰብ ከወላጅ በላይ ለልጆቹ ወሳኝ የለም። እንግዲህ እንደምታውቁት ወላጆች እንኳን ባይፈልጉ እግዚአብሔር ከፈለገ ዳሴት ሃሌሉያ። ኢየሱስ ጌታ። እንኳን እግዚአብሔር ፈለገ፣ ዋናው እንኳን እግዚአብሔር ይፈልግ ነው። ለከፍታ ቢሆን ለስልጣን ቢሆን ለምርጫ ቢሆን ለጥሪ ቢሆን ብቻ እግዚአብሔር ይፈልግ። ሃሌሉያ። ማንም አያስቆመውም። እንኳን የትየለሌት ሀገር ያለ ሩቅ ቦታ ያለ የማይመለከተው ወላጅ ራሱ መብት ያለው ማለት ነው። ማስቆም አልቻለም። ኢየሱስ ጌታ ነው። ታውቃላችሁ፣ የዳዊትን ስለምታውቁ ምንም አልልም። አመራረጡን አጠራሩን የዳዊትን ታሪክ ስለምታውቁት ማለት ነው። ማንም በሌለበት ማለት ነው። እንኳን ጎረቤት እንኳን ቤተሰብ እንኳን ወገን አይደለም፣ የገዛ ወላጆቹ ኢንተረስት በሌላቸው የገዛ ወላጆቹ ምርጫ ላይ ባላስቀመጡት ቦታ ለመቀባት ለጥሪ ለንግስና ሃሌሉያ ለአገልግሎት ዋው ኢየሱስ ጌታ ነው። እግዚአብሔር ልብን የሚያይ ነው። ሃሌሉያ ግዑዝ አይደለም። ኢየሱስ ጌታ ነው። እግዚአብሔር በህዝብ ብዛት ሀሳቡን የሚቀይር አይደለም። እግዚአብሔር ልብን ያያል በትክክል እና በዚህ ደስ ይበላችሁ፣ በዚህ ደስ ይበላችሁ፣ በዚህ ሐሴት አድርጉ። በእውነት እኔ በጣም ነው ደስ የሚለኝ እግዚአብሔር ባደረገው እና ተናገረ፣ ሀሳቡን ፈጸመ በዳዊት